በመካከለኛው ምስራቅ ባለፉት 24 ሰዓታት እየወጡ ያሉ መረጃዎች እንደሚዘግቡት ተከታታይ የሚሳኤልና የአየር ላይ ጥቃት በሁለቱም ወገኖች ቀጥሏል። ጦርነቱ ወደ ወሳኝ ምዕራፍ እየተሸጋገረ ሲመጣ ፍርሃትና መሸበር በመካከለኛው ምስራቅ ጨምረዋል። ኢራን፣ እስራኤልና ዩናይትድ ስቴትስ እንደ አዲስ የጦር ጥቃቱን አጠናክረው ቀጥለዋል። የእስራኤል ኃይሎች እንደዘገቡት በኢራን ላይ የተነጣጠሩ ተጨማሪ ድብደባዎች ወታደራዊ ተቋማት ላይ አተኩረዋል። ጥቃቱ ትኩረት ያደረገው የሚሳኤል ቅንቡላ ማጠራቀሚያ ስፍራዎችንና የግንኙነት ማዕከላትን ነው። ኢራን ለጥቃቱ መልስ የሰጠች ሲሆን በእስራኤል ይዞታዎች ላይ የድሮንና የሚሳኤል ድብደባን ፈጽማለች። የዩናይትድ ስቴትስ ኃይል የሚገኝባቸውን አካባቢ ታርጌት በማድረግም ሚሳኤሎችን አስወንጭፋለች። በእስራኤል ታላላቅ ከተሞች የአየር ጥቃት መከላከያ ሲስተም አክቲቬት የተደረገ ሲሆን የቅድመ ጥንቃቄ ሳይረኖች ነዋሪዎችን ሌሊት አጥፍተው እንዲያሳልፉ አስገድዷቸዋል። በሚሊቴሪ ጫናና የደህንነት ስጋት ምክንያት በዓለም ላይ ነዳጅ ለማስተላለፍ አሁንም ልዩ ትኩረት ተሰጥቶት ያለው ስትሬት ኦፍ ሆርሙዝ መርከቦችን በማዘግየት ኢኮኖሚውን እየፈተነው ነው። ጠባቧ የውሃ መተላለፊያ ሰርጥ ዓለም አቀፉን ሺፒንግ ላይን ገድበዋለች። የዚህ ተጽዕኖ ደግሞ የአቅርቦትን ገበያ ክፉኛ ጎድቶታል። በዓለም ላይም የኢኮኖሚ አለመረጋጋት እንዲፈጠር አስችሏል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዓለም አቀፍ የባህር መተላለፊያ መስመር መዝጋትን አስመልክተው እንዳስጠነቀቁት ጠንካራ እርምጃ ሊወስዱ እንደሚችሉ አሳስበዋል። የአሜሪካ መንግሥት ጥቃት ግልጽ በሆኑ ስትራቴጂክ ቦታዎች ላይ እንደሚያተኩርም አስምረውበታል። ይህ በዚህ እንዳለ በተባበሩት መንግሥታት ድርጅት አማካኝነት የዲፕሎማሲ ጥረቶች የቀጠሉ ሲሆን የመንግሥታት መሪዎች ደግሞ የተኩስ አቁም ስምምነት እንዲኖር ተማጽነዋል። ሆኖም እስካሁን ድረስ ይሄ ነው የሚባል መግባባት ላይ አልተደረሰም። የሰብአዊ ድጋፍ እርዳታዎችን ለማድረግ አስቸጋሪ ሁኔታዎች የተፈጠሩ ሲሆን ሰላማዊ ሰዎች በበርካታ አካባቢዎች መጨረሻውን ባላወቁት ጦርነት ፍርሃትና ሽብር ውስጥ ገብተዋል። የጦር ጠበብቶች እንዳስታወቁት ውጊያው አሁን ባለው ፍጥነት የሚሄድ ከሆነ በመጪዎቹ ጥቂት ቀናቶች ውስጥ በከፋ መልኩ ሊቀጥል እንደሚችል ተንብየዋል። መካከለኛው ምስራቅ ምሽቱን ሊገመት የማይችል ሆኖ የሚቀጥል ይመስላል። ለሰላም ያለው ተስፋን ደግሞ በእርግጠኝነት ልንናገር አንችልም።